ዛሬ የምሰራው የድንች ሰላጣ ነው። የድንች ሰላጣ እሰራለሁ። እዚህ ድንቹን በቅርጽ በትናንሹ ከታተፍያለሁ። ከዛ በኋላ እሳት ላይ ጥዳለሁ ለተወሰነች ደቂቃ ብቻ ማለት ነው። እዚህ ጋር ከስ አለኝ፣ ቲማቲም አለኝ፣ ቃሪያ አለኝ፣ ሎሚ አለኝ ማለት ነው። የድንች ሰላጣውን ለመስራት ማለት ነው። ድንቹን እንደዚህ 5 ደቂቃ ብቻ ነው የምናንተከትከው ማለት ነው። እዚህ ጋር ሰላጣ አዘጋጅቻለሁ እንደምታዩት። እዚህ ጋር ድንቹን ጨምራለሁ ሰላጣ ላይ ማለት ነው። አንድ ላይ አቀላቅለናል እዚህ ጋር ሰላጣውን ማለት ነው ከድንቹ ጋር። ከዛ በላዩ ላይ የናና እንትን እነሰንሰዋለን ማለት ነው። ደረቁን በጣም አሪፍ ነው በትንሹ ማለት ነው። ከዛ በላዩ ላይ ዘይት እናረጋለን። እኔ ጨው አድርጌያለሁ ማለት ነው። ጨው ስለጨመርኩኝ ጨው አለው። መጀመሪያ ላይ ድንቹን ስቀቅል ጨው ጨምሬያለሁ ማለት ነው። የድንቹ ሰላጣ ይሄን ይመስላል። ሎሚ ከፈለጋችሁ ሎሚ መጨመር አለባችሁ በደንብ ማለት ነው። እኔ በትንሹ ግማሽ ሎሚ ነው የምጨምረው። በጣም ነው የሚጣፍጠው።